ታዲያስ እንዴት ናችሁ? ከአሜሪካ ነኝ እኔ። ታሪኬን ከመጀመራችን በፊት ቪዲዮውን ትወዱታላችሁና ላይክ እና ሰብስክራይብ ማድረግ እንዳትረሱ። እኔ ሁሌም ታሪክ መስማትና ያለፈውን ታሪክ ሚስጥር ማወቅ እወዳለሁ። በልጅነቴም እንኳን የሮማውያን ግዛት ታሪክና የዳይኖሰሮች ታሪክ ያስደንቀኝ ነበር። ብቻ ለማንኛውም ታሪክ የምወደው የትምህርት አይነት ነበር። ግን በታሪክ ክፍለ ጊዜ አንድ ስራ የሆነብኝ ነገር ተቀናቃኝና ራስ ምታት የሆነብኝ ቲም ነበር። ስሙ እንዳይሸውዳችሁ፣ ለእኔ ልክ እንደ ህልም ነው የሚሆንብኝ። ልክ እንደኔ ከድሮ ጀምሮ የታሪክ አድናቂ ነው። ስላለፉት ነገሮች ማወቅ ይፈልጋል። ስለዚህ ችግሩ ምን ነበር? እርሱ በቀልድ ሰው ያሳስቅ ነበር። ያ ነው ችግሩ። በታሪክ ክፍል ውስጥ ከእኔ የበለጠ ከፍ ያለ ውጤት ያስመዘግብ ነበር። እናም እሱ ሁል ጊዜ ፈገግ እያለ ሊያሳቅቀኝ ሞክር ነበር። ተመሳሳይ ፍላጎት ቢኖረንም ዘላቂ ተቀናቃኝ ለመሆን ረጅም ጊዜ አልወሰደብኝም ነበር። አልፎ ተርፎም የሁለተኛ ደረጃ ተማሪ ስንሆን ተቀናቃኝ ስለ ፈረንሳይ አብዮት የተሰጠንን ጥያቄ ሰራሹ ለማሰብ ጊዜ ያስፈልገኛል። ተወኝ እባክህ። አስተማሪው እኔን ትቶ አንተን ሲመርጥ ያንን ደደብ ፊትህን ማየት አልፈልግም። የኔ ችግር አይደለም። ከቻልሽ መልሽ የኔ ጂል። እኔ ጂል አይደለሁም። እሺ አይደለሽም። ለማንኛውም ውጤቴ እንዳንቺ አልዘቀዘቀም። እናም እዚህ ጋር ማየት ትችያለሽ። አስደናቂ ውጤት ነበር። እንዴት ሆነ? የሚደንቅ እድል። በሚቀጥለው ጊዜ አክብሪኝ እሺ። ፈጣሪ ሆይ ያንን ማይረባ እጠለዋለሁ። ከእነዚህ ቀናቶች ውስጥ በአንዱ ከእኔ ፊት ለፊት እንዲያፈር አደርገዋለሁ። 2 ስትሬት መቶዎችን ማግኘት ክብሬን ይመልሳል። ግን ያ በጭራሽ አልተፈጸመም። በአንዳንድ የቤተሰብ አደጋዎች ምክንያት ቲም ወደ ውጭ ሀገር መሄድ ነበረበት። ደህና ሁላ ለማለት ወሰንኩኝ። እናም ፊቴን ዞሬ ጥየው ሄድኩኝ። መጀመሪያ ላይ በመሄዱ ደስታዬን እያከበርኩ ነበር። ከእንግዲህ ወዲህ የሚያሾፍብኝ የለም። የህፃናት የሚመስሉ ውድድሮችም አይኖሩም እና ከዚህ በኋላ የእሱ ማጭበርበሪያዎች የሉ። ነገር ግን የትምህርት ዓመቱ ሲያልፍ መቀበል አልቻልኩም። ትንሽ ናፈቀኝ። እሱ መኖሩ በእውነት ችግር አልነበረም። በመጨረሻም በድሮ ጥሩ ውጤቴ መመለስ ጀመርኩ። ግን ያ እንደ ድሮ ስሜት አልነበረውም ለኔ። ወላጆቼ በጣም ይኮሩብኝ ነበር። ደስተኛ ነበርኩ በሱ። ምንም አልተሳሳትኩም። ቀላል ነበር ለኔ። እናም ልክ እንደ ትልቅ ስኬት አልተሰማኝም ነበር። እናም አመታት እንደ ብዥታ አለፉ። ወደ ዩኒቨርሲቲ ሄጄ አርኪኦሎጂ ዲግሪን አግኝቻለሁ። እናም አሁን በፈቃዴ የሙዚየም አስጎብኚ ሆኛለሁ። ሰዎችን ማስተማር የምወደውን ትምህርት አስደሳች ነገር ነበር ለኔ። ነገር ግን ሁልጊዜ አንድ ነገር ይናፍቀኛል። ነገር ግን ያ ሁሉ ነገር ተቀየረ። አንድ ቀን ከስራ ስወጣ አንቶኒዮ የሚባል ሰው ተዋወቅኩኝ። ረዥም ጸይምና መልከ መልካም ተማሪ፣ በንግድ አስተዳደር ዲግሪ ውስጥ ነው የሚሰራው። መጀመሪያ ላይ እኔ ፍላጎት አልነበረኝም። ነገር ግን እሱ በታሪክ ውስጥ ባለው እውቀት አስገረመኝ። በተጨማሪም አርኪኦሎጂ ጥናት ታጠናለህ? አይደለም፣ ሁሉንም ባንዴ ነው ማጠናው። ነገር ግን አርኪኦሎጂ ይልቅ ለንግድ ነው ማደለው። ለዛ ነው ከእኔ የበለጠ ችሎታ ያላቸው ሰዎች እንዲረዱኝ የፈለኩት። እናንተ እያልከኝ ያለኸው? አዎ እያልኩሽ ያለው ተስጧለሽ ነው። እናም ከአንቺ ጋር መስራት እፈልጋለሁ። ምን ትያለሽ? የቀረውን ቡና እየጠጣን ዝርዝር ጉዳዮችን ማውራት እንችላለን። ደህና። እሺ ፈቃደኛ ነኝ። ከስራ በኋላ ይሁን። በሚገባ። ቀኑ በጣም አስደናቂ ነበር። ከብዙ ዓመታት በኋላ በመጨረሻ ስለ ታሪክ ያለኝን ፍቅር የሚጋራኝ ሌላ ሰው አገኘው። ስለ እኔ ስራ፣ ስለ ሙዚየሙ እያወራን ሰዓታት አለፉ። በጊዜያችን ደስተኛ ነበርኩ። ለሚቀጥሉት 2 ወሮች ቀኖችን ከአንቶኒዮ ጋር ነበር ማሳልፈው። እናጠናለን፣ እንሰራለን እና አብረን እንዝናናለን። አንድ ላይ ደስተኞች ነበርን። ባልና ሚስት ነበር የምንመስለው። ነገር ግን በሆነ ምክንያት ይህንን እርምጃ መውሰድ አልቻልኩም። ግን በሚቀጥለው ቀን ነገሮች ተቀየሩ። ልጠይቀው እየሄድኩኝ ነበር። ነገር ግን ይህ እቅድ በሙዚየም ውስጥ እየሰራ እስካለ ድረስ ሊሆን አይችልም። እናም እዚህ አንዳንዶቹ ሚስጥራዊ ካርታውን እንደ አካዮሽ መዛግብቶች የሚጠሩበት ነገር አለ። አፈታሪክ እንደሚለው ኮዱን መክፈት ከቻሉ በተወሰነ ምድረ በዳ ላይ የተቀረውን መዝገብ ማግኘት ይችላሉ። ትክክለኛውን የመላእክት ቋንቋ የተጻፈበትን ዝርዝሮች ይዟል ብለው ያምናሉ። ግን ያ የኔ አፈታሪክ አይደለም። በእውነቱ ታሪኩ በየሁሉም ጊዜ ያሉትን የሁሉንም ክስተቶች የተጻፈ መለያ ይዟል ተብሎ ይታመናል። ስለሆነ ነገር እያሰብሽ ነው ልበል ተፎካካሪ? በታሪክ ውስጥ እኔን መፎካከርሽ መቼም አታቆሚ መሰለኝ አይደል? ይህን ድምጽ እሱ ሊሆን አይችልም። ቲም ቅጽል ስሜን አሁንም እየተጠቀምሽ ከሆነ ናፍቄሻለሁ ማለት ነው። እኔ አይ ዝም በል እባክህ። ለመካድ ሞከርኩ፣ ነገር ግን የምርም ናፍቆኝ ነበር። ዋው እሱ በጣም አድጎ ነበረ። እሱ በእርግጥ በጣም አድጓል። አቁሚ። ስለ አንቶኒዮ ነው ማሰብ ያለብኝ። ዛሬ ዴት እንድንጀምር መጠየቅ አለብኝ። ነገር ግን የሆነ ነገር ተሰማኝ። ቲም ከጉብኝት ቡድኖቼ ፊት ለፊት እርማት ሰጠኝ። ስለ አካካሽ መዛግብቶች ያልከው ነገር ምንም ልክ አይደለም። እውነት? ጥሩ። ከመላእክት ቋንቋ ጋር እንደማይገናኝ እርግጠኛ ነኝ። እንዴት አወቅ? ያ የአካካሽ መዛግብቶች ምን እንደሆነ የምታውቀው ነገር አለህ ለመሆኑ? ኧረ እባክሽ፣ እሱ ማመን አቃተሽ? እርማት እንደሚያስፈልግሽ ስለማውቅ ነው ተመልሼ የመጣሁት። በድጋሚ ማብቂያ ወደሌለው ክርክራችን ከመግባታችን በፊት አንድ ሰው በመሀላችን መግባት ነበረበት። ደህና ነሽ ሜንዲ? ይህ ሰው ካንቺ ጋር ነው? አይ እሱ አንቶኒዮ መሆን አለብህ። ስለተገናኘን ደስ ብሎኛል። ትተዋወቃላችሁ? አይ አይመስለኝም። እኔ አውቃለሁ። አይ ግን እኔ አውቃለሁ። የወደፊቱ ነጋዴ ከጠንካራ ፍላጎት ጋር፣ ታሪክ አዋቂ፣ አርኪኦሎጂስት እና ሰዎችን ማስተማር ላይ ጠንካራ ፍላጎት ያለው ሰው ነህ። ግን ስለ አንተ ወይንም ከሜንዲ ጋር ስላለ ግንኙነት ጭራሽ አልሰማውም።
ራሴን ለረጅም ጊዜ አርቄ ነበር። ምናልባት አንተ እዚህ መቆየት ትፈልግ ይሆናል፣ ነገር ግን ሜንዲ አትፈልግም። ቆይ እንዴ እኔ እሷ ለመወሰን ጭንቅላት አላት ብለህ አታስብም? አውቃለሁ ታስባለች። ጥያቄው ግን አንተ አልሄድክም ካልክ ለጥበቃ ደውላለሁ። የቦታው ባለቤት አንተ ነህ እንዴ? እንደዛ እያሰብክ ነው? በከባድ አይን ላይን ተፋጠጡ። የጉብኝት ቡድኖቼ ቀስ በቀስ እየሸሹ ነበር። ምንም ማለት አልቻልኩም። በዚህ ዓለም ውስጥ ምን እየሆነ ነው? ከዛም ልክ እንደ አሰሪ በመሃላቸው ገብቼ መፋጠጣቸውን አስቆምኩት። ከዛም ቲም ፈገግ ብሎ ጠቅሶኝ ሄደ። አንቶኒዮም ቀኑን ሙሉ ከእኔ ጋር ጥሩ ጊዜ እያሳለፈ ነበር። እርሱም በጣም ጣፋጭ ነበር። ግን አእምሮዬ ምን እንደሆነ ማወቅ አልቻልኩም። እብድ ሆኜ መሆን አለበት። ሁሉም ነገር አስጠልቶኛል። በሀሳቤ የቲም ፈገግታ ይመላለስብኛል። በሚቀጥለው ጊዜ በየቀኑ ከሰዓት ላይ ይመጣል። በአስገራሚ እውነታዎች ላይ ጭንቅላታችንን እስኪሸረሸር ድረስ እንከራከር ነበር። እኔ በዚህ ጊዜ ብዙ እውነታዎችን በትክክል አስታወስኩ። ሆኖም ግን ፊቱን ፈገግ ማድረጉን አያቆምም። እናም ራሴን ስለሱ ከማሰብ ማስቆም አልቻልኩም። አንቶኒዮ ሲመጣ ደስታው ሁል ጊዜ ይጠናቀቃል። እናም የበደለኛነት ጥፋተኝነት ስሜት ይሰማኛል። ወድጄዋለሁ እናም እሱም እንደወደደኝ እርግጠኛ ነኝ። ከቲም ጋር ሰላማዊ ወሬ ማውራቴ ጥፋት አይደለም። ለአንቶኒዮ ፍትሐዊ አልነበረም። ነገር ግን ቲምንም ብዘጋው ፍትሐዊ አይሆንም። ይሄ የሚያስጠላ ሁኔታ ለአንድ ወር ያህል ነበር የሚቆየው። እናም አንቶኒዮ ከዚህ አስቂኝ ሰው ጋር መቆየት ያለብሽ አይመስለኝም። እሱ የተወሰነውን ቅርስ ከሙዚየሙ ለመስረቅ እያሰበ ሊሆን ይችላል። ምን የምታወራው ስለ ቲም ነው? እሱ ታሪክ ይወዳል። በጭራሽ አያደርገውም። እንዴት እርግጠኛ ሆንሽ? መጥፎ ሆኖስ ቢሆን ለአመታት አላየሽው። እንደ አይነት ሰው ላይሆን ይችላል። አንቶኒዮ ምንድን ነው የሚያውቀው? ቲም ይሄንን ቦታ ልክ እንደኔ ነው የሚወደው። እኔ ይሄንን በጭራሽ አላደርገውም። ስለዚህ እሱም እንዲህ አያደርግም። ነገር ግን ነገሩ ከጭንቅላቴ ሊወጣ አልቻለም። ነገሮችን ባሰብኩ ቁጥር የባሰ እጨነቃለሁ። ነገሮች ይገጣጠሙብኝ ጀመር። በእርግጥ እሱ ሙሉ ሰዓቱን አካባቢውን በመቃኘት ነው የሚያሳልፈው። ካሜራዎችን፣ ጠባቂዎችን እና በተለይም ካርታውን ሲመለከት ነበር። አይሆንም፣ እሱ እንደዚህ አያደርግም። ግን ቲም ምን ያህል አውቀዋለሁ? ለአመታት ርቆ ነበር። ምን እንደተፈጠረ በነዛ አመታት ማን ያውቃል? እነዚህ ሀሳቦች በሌሊቱ ጠመዱኝ። ስለዚህ የሆነ ነገር መወሰን አለብኝ። በሚቀጥሉት ቀናቶች ምሽቱን እየተመላለስኩ ሙዚየሙን መጠበቅ ጀመርኩ። ጸሎቴ ቲም እንዳሰብኩት እንዳይሆን ብቻ ነበር። ነገር ግን ጸሎቴ አልተሰማም። በሳምንት ውስጥ አየሁት። ቲም በሩን ከፍቶ በሙዚየሙ ውስጥ ሲገባ አየሁ። ልቤ መምታት ጀመረ። ቲም ከዳኝ ማለት ነው። እኔ ከሁሉም ሰዎች ጋር ስለሱ እየተከራከርኩ ነበር። እንዲህ እንዲያደርግ መፍቀድ አልቻልኩም። ነገሮች ህልም እየመሰሉኝ ነው። ሁልጊዜ ማድረግ የምፈልገውን የማድረግ ልምድ አለኝ፣ ግን በጭራሽ ምንም ምክንያት አላገኘሁም ቶሚን በጥፍ የማልመታበት። በዚህ ጨለማ በሙዚየሙ በጣም በጥንቃቄ ቲምን መከተል ጀመርኩ። እናም አካባቢው ጸጥ ብሎ ነበር። ስጠጋ ካርታው ያለበት ክፍል በር እየተንቀሳቀሰ ነበር። ልክ ስገባ በጣም ነበር የደነገጥኩት። ካርታው የለም። ቲም ከዛ ራቅ ብሎ ቆሞ ነበር። የሆነ ነገር በንዴት ሰውነቴን ወረረው። እየፈጠንኩ ሂጄ በቡጢ ፊቱን መታሁት። ይህንን ስታደርግ ትንሽ አታፍርም? ሜንዲ እንደዛ ብለህ አትጥራኝ ድጋሚ። እንዴት አደርጋለህ? የታሪክ ማስረጃ እኮ ነው። ይህንን ሰብረህ ገባህ። እኔን ተጠቀምክብኝ ወደዚህ ነገር ለመቅረብ አይደል? እኔ አላደረግኩትም ሜንዲ፣ አዳምጪኝ። አይሆንም፣ አንተ አድምጠኝ። አንተ ማመን አልነበረብኝም። ለምን እንዳደረግክ አላውቅም። እኛ እኮ ከጓደኝነት የበለጠ ነገር ነበረ። እንደዚህ አይነት ነገር ታደርጋለህ ብዬ ጭራሽ አላሰብኩም ነበር። እንባዬ ከፊቴ ላይ መፍሰስ ጀመረ። ማስቆም አልቻልኩም። ሜንዲ አዳምጪኝ፣ እኔ በጭራሽ አላደረግኩትም። ተመልከችኝ፣ እኔ ካደረግኩት የት ሄደሽ? እቃው ደብቀኸው መሆን አለበት። ይሄ ከመምጣቴ በፊት የሆነ ነገር ነው። ያን የሚያክል እቃ? የምርሽን ነው ሜንዲ? ያን ለማሰብ ፈጣን ጭንቅላት ነው ያለሽ ብዬ ነው ማስበው። እኔ ሜን እባክሽ እመኚኝ፣ እምነትሽን የምፈልገው የመጨረሻዋ ሰው ነሽ እና እባክሽ እመኚኝ። አንቺን የሚያስበሳጭ ምንም ነገር አላደረግኩም። የእውነት ለመጀመሪያ ጊዜ ቲሚ ቁም ነገረኛ ሆኖ በተጨነቀ መንፈስ አዋራኝ። ለሰከንዶች አመንኩት። ግን እሱ ካልሆነ ማን አደረገው ታዲያ? ስገምት ከሁለታችሁ ጋር መስማማት ይኖርብኛል። ቲሚ ከፊት ለፊቴ ቆመ፣ ከሚያወራው ሰው ሊከላከለኝ። ግን እኔ ወዲያው ነበር ድምፁን ያወቅኩት። አንቶኒዮ፣ በጣም አዝናለሁ እዚህ በመገኘትሽ ሜንዲ። ድርጅትሽ ውስጥ የምርም ተዝናንቻለሁ። ካርታውን አንተ እንደወሰድከው አውቄ ነበር። ጋርዶቹ ከዚህ እንዲሄዱ ምክንያት ሰጠሃቸው። ቦታው ባዶ ሲሆን ድሮም ግራ ተጋብቼ ነበር። ለምን አንቶኒዮ? በዚህ ሰዓት የተጠቀመብኝ አንቶኒዮ መሆኑን ተገነዘብኩኝ። ትኩረቴን አውቆ ነበር ወደ ቲም እንዳዞረው ያደረገኝ። ምክንያቱም አንቺ ዋነሽ። ካርታው ከአንቺ በላይ ያስፈልገኛል። ካርታውን ከሸጥኩ በኋላ ባለሀብት ሆናለሁ። ገንዘብ? የምርህን ነው? ካርታውንና ቅንጅቱ ለረጅም ጊዜ በሙዚየሙ ውስጥ ተቀምጠው ነበር። የማንም ባለሀብት ግለሰብ ላይ መቀመጥ አይችልም። ይሄንን አታውቅም? እጁ ወደ መሳሪያው ከማድረጉ በፊት ቲም ሮጦ ሄዶ ጣለው። ከዛም ሁለቱም በከባዱ መደባደብ ጀመሩ። እኔ እዛው በቆምኩበት ደርቄ ቀረው። ሩጪ ሜንዲ፣ ለፖሊስ ደዊ፣ እኔ እስከዛው ይዤው ቆያለሁ። ሰምቼዋለሁ፣ ግን እንደደነዘዝኩኝ መሮጥ ጀመርኩ። መሞት አልፈልግም። ማንም እንዲጎዳም አልፈልግም። ዲግሪዬን ማግኘት እፈልጋለሁ። ስራ መስራት፣ ባል ማግባት እፈልጋለሁ። መሞት የለብኝም። ስለ ባል ሳስብ ቀስ ማለት ጀመርኩ። እናም ወደኋላ ተመልሼ ከቲም ጋር ያሳለፍኩትን ጊዜ አሰብኩት። ምንም ቢያበሳጨኝም ከእሱ ጋር የነበረኝን ጊዜ በሙሉ ወደዋለሁ። ልክ እሱ ሲሄድ ሁሉም ነገር ደባሪ ሆኖ ነበር።
ከአንቶኒዮ ጋር የነበረው ነገር ግን ቀዝቃዛ ነበር። አሁን ደግሞ ጭራሽ ሌባ ነው። እናም ሮጥኩኝ። በዚህ ሰዓት የሆነ ነገር መፈለግ ጀመርኩ። እሱም አድንበት። በፍጥነት የሆነ ነገር አገኘው። ፊት ለፊቴ የጥንት ንብረት ቢሆንም አንቶኒዮን ለማጥቃት የግድ መጠቀም ነበረብኝ። ወደ ሁለቱ ወንዶች መሮጥ ጀመርኩኝ። አንቶኒዮ ከቲም ፊት ለፊት ቆሞ አገኘሁት። ሊገለው እየተዘጋጀ ነበር። አባትህ እንደሚያፍርብህ እርግጠኛ ነኝ። ጉልበቴን ሙሉ ተጠቅሜ እንጨቱን በኃይል ጭንቅላቱ ላይ አተረኩት። ፈጣሪ ይመስገን ወደቀ። ነገር ግን መሳሪያውም አብሮ ተሰበረ። ታሪክ አፍቃሪው ናፍቆሽ ነው ታሪካዊውን ዕቃ የሰበርሽው? ደግሜም ቢሆን አደርገዋለሁ ላንተ ስል። በንግግሬ በጣም ግራ ተጋባ። እንዲነሳ ረዳሁት፣ ግን እጆቼን እጆቹ ላይ አላነሳኋቸውም ነበር። እኔ ምንም ነገር መናገር አይጠበቅብህም እሺ? እና አሁን ምን እናደርግ? ምንድን ነው የምናደርገው? ትንሽ እናጸዳዳውና ለፖሊስ ደውለን ካርታውን እንፈልግ። ይሄ ደደብ ከሙዚየሙ በፍጥነት አያርቀውም። ከዛም ስራችንን ስንጀምር የተመሰገነ ይሁን በልብስ ተሸፍኖ አገኘነው ካርታውን። ቲም ልክ ነበር። አንቶኒዮ ከዚህ አላረቀውም ነበር። ከዛ ነገር በኋላ በከተማው ሁሉ እንኳን ደስ አላችሁ እየተባልን ነበር። እናም ለሰራነው ስራ $10,000 ተሸለምን። አንቶኒዮ ወደ እስር ቤት ተወረወረ። ቲም ደግሞ በሙዚየሙ ውስጥ እኔን ተቀላቀለኝ። አሁን የሚያስፈሩትን ነገሮች በሙሉ ርቀናቸዋል። ምናሳልፈው ጊዜ በሙሉ ውድ ነበር ለኛ።